ስለ ወደፊታችን በጣም የሚረብሹ ትንበያዎች ወይም በመንግስት ካዝና ውስጥ የተደበቁ እቅዶችን ሳናስበው በዚህ የሲምፕሰን ካርቱን ፊልም ውስጥ አንድ ባንድ ተገልጠው እየወጡ ነው። ሲምፕሰኖች እየተነበዩ አይደለም፣ ነገር ግን የሰው ልጅ ሳያስተውል ለዓመታት ሲከተለው የነበረውን መንገድ ይገልጣሉ። እነዚያ ቀድሞ የተሰሩ ክፍሎች ዛሬ ላይ ተደግመው ሲጎበኙና ሲታዩ የሆነ ችግር እንዳለ ይሰማዎታል። ቀልዶችን ወደ እውነታው ለማምጣት በጣም ቅርብ ናቸው። የማይቻሉ በሚመስሉ ሁኔታዎች ዓለማችንን ያንጸባርቃሉ። በሲምፕሰን ክፍል ውስጥ ለሳቅ የታሰቡ ክፍሎች ችላ የማንላቸው ማስጠንቀቂያዎች ይመስላሉ። ክብደትንም ለመቀነስ የአካል ብቃት እንቅስቃሴና ጤናማ የሆነ አመጋገብ ብቻ ሳይሆን መድኃኒቶችን አስተዋውቀዋል። እነዚህ ትንበያዎች ሁሉ ከ2026 በኋላ ያለውን ጊዜ ያመለክታሉ። ስፕሪንግፊልድ እንደ ኮድ የዓለምን የጊዜ መስመር ቀድሞ እንዳሳዩ መሰማት ይጀምራል። አንድ ሰው በጥላ ውስጥ እየተከተለ ስክሪፕት እየጻፈ ነው። ምናልባትም ይህ ትዕይንት በጭራሽ አስቂኝ ትወና ብቻ አልነበረም። በዚህ ቪዲዮ አዲሱን የክብደት መቀነሻ መድኃኒት ትንበያ ክፍል እንመለከታለን። እናንተም ቀጥሎ የሚፈጠረውን አስቀድሞ ለመመልከት ይህንን ቻናል ሰብስክራይብ በማድረግ ቪዲዮውን ይጀምሩት። 2026 ሩቅ አይደለም። ይህ ኦተንቲክ የክብደት መቀነሻ መድኃኒት የጎንዮሽ ጉዳት አሉት። ዋው! በትክክል ቆዳን የሚያደርግ መድኃኒት። ቪያግራ ከተፈጠረ ወዲህ ይህ በጣም ጥሩ የዚህ የማስታገሻ መድኃኒት ይመስለኛል። ግን ቪያግራ ለምንድን ነው የተፈጠረው? የኮሜዲ ራይተሮችን ለመርዳት። ኦሆሆ! እነዚህ አሁን ጊዜ አስቂኝ ናቸው። የምን ሚስጥር ነው? ድንቅ የክብደት መቀነሻ መድኃኒት። ለሁሉም የምነግራቸው ይህን ትልቅ ዜና መስማት አለብን። አዎ፣ ግን አለቃ፣ የባንክ ዘራፊዎች አሉ። ይህን አስደሳችነት እስከምነግራችሁ እነሱ በዚያ መቆየት ይችላሉ። የባንክ ዘራፊዎች የያዙትን ቦታ ማለት ነው አለቃ። ዝም በል፣ እኔ ቀስ ብዬ እናገራለሁ። ከሳምንታት በኋላ አመሰግናለሁ። አሁን ለልጄ የሆነ ነገር ማድረስ አለብኝ። እባክሽ ብቻዬን አትተይ። ብቻዬን ተወኝ። ሂድልኝ ከአጠገቤ። ዋው አለቃ፣ ያ መድኃኒት በትክክል ሰርቷል ማለት ነው። ቀጥል፣ እጅን እዚህ ውስጥ አስገባ። ይህ ትእዛዝ ነው። ትእዛዙን ላለመቀበል እርዜን አስገባለሁ አለቃ። እሺ፣ እንደዛም ከሆነ አሁን ለሁለት ሳምንት አግኝቼዋለሁ። ይህ በእውነቱ አሁን ህይወቴን ለውጦታል። ወደ ውስጥ አስገባ። ሞክረው። Have more Ralphie soon? A big one, a girl one that even looks more like Eddie? ይህን መድኃኒት መሞከር አለብን። ለእኔ ጤናማ አመጋገብና የአካል ብቃት እንቅስቃሴ አይጠቅመኝም። እነዚህ መድኃኒቶች እንደ ጂሚና ቬፕን የሚወሰዱት በሳምንት አንድ ጊዜ ራስዎን በሚወጉበት ምቹ መርፍ ነው የሚሰጡት። በእውነት ጌታዬ፣ ክብደት መቀነስ ያለቦት እኮ አይመስለኝም። የእኔ ፍላጎት የሰውነት መጠኔ በገና ፖስታ መላኪያ ቱቦ ውስጥ እንዲያልፍ ነው። በስፕሪንግፊልድ ከተማ ውስጥ የክብደት መቀነሻ መድኃኒቶችን የወሰዱ ፊታቸውም የተንጠለጠሉ ሰዎች በሲምፕሰን ቤት ውስጥ ገብተው ሆሜርን ያግቱታል። ምን እያደረጋችሁ ነው? በከተማ ውስጥ የቀረው ከመጠን በላይ ወፍራም ሰው እንደመሆኑ ከአንተ የምንፈልገው አንድ ነገር አለ። ባለቤቴን እየጠለባችሁት ነው። መልሱልኝ። የክብደት መቀነሻ መድኃኒቶችን አለመውሰድ እንደ ጎንዮሽ ጉዳት ያስቡት ሴትዮ። አይሆንም አለቃ፣ ይህ ሰው በጣም ወፍራም ነው። መኪና ውስጥ አይገባም። ከኋላ ባለው ኮፋን ውስጥ አስገቡት። እዚህ ውስጥ አይገባም ጌታዬ። እሺ በቃ ከጣሪያው ላይ ጫኑት። ተጨማሪ ገመድ ያስፈልገናል። ይህ ነዋት። የአንተ ጌጥ ፊቴ ላይ እስኪደርስ መጠበቅ አልችልም። አንተ ጭራቅ! እኔ እስሊምና ቶኒ ተባብረናል። ከንቲባውን በዚህ አሳፋሪ ስራ ከእናንተ ጋር ተባብሯል። ከሌላ የፖለቲካ ፓርቲ አባላት ጋር እስካልሆኑ ድረስ በየመንገዱ ህዝቦቼን በማግኘቴ ደስተኛ ነኝ። ባለቤቴ መልሱልኝ! ማደመጣ ተመልከቱ። መድኃኒቶችን ሚስተር ማች ሳትወስድ ማናችንም አንወስድም። አንቺ ቀናተኛ ነሽ፣ ምክንያቱም እኛ ከአንቺ በላይ ቆንጆዎች ስለሆንን ትቀኛለሽ። አሁን ከመንገዳችን ውጪ፣ ምክንያቱም ባልሽ መድኃኒቱን ለመጀመሪያ ጊዜ እንዲወስድ እንፈልጋለን። ባለቤቴን ወስዷል። የራሳችሁን ፊት ተመልከቱ እስቲ።
የሁላችሁም ፊት ተንጠልጥሏል። ልሞክረው፣ ምክንያቱም ብዙ ሰዎችን የማነጋገር ልምድ አለኝ። እኔ በስፕሪንግፊልድ ውስጥ የምኖር የመጨረሻው ወፍራሙ ሰው ነኝ። እግሬን ማየት ባልችልም ሌላ ነገር ማየት እችላለሁ። ሁላችሁ ደስተኞች አይደላችሁ። ስለዚህ በራሳችሁ ላይ ያለው ማንነታችሁን አምናችሁ ተቀበሉ። ብዙ ጣፋጭ ምግቦችን፣ የሚያስርቡ የድንች ጥብሶችን፣ የሚያስጠሙ ሶዳዎችን የፈጠረውን የአሜሪካን ኬሚስት ጥበብ ያድንቁ። ዳግመኛ ረሃብ እንዳይሰማችሁ የሚያደርጉ ምግቦችን መብላት ትችላላችሁ። ምግቦችን እየበላን የምግብ ማስታወቂያ ቪዲዮችን እንመለከታለን። Watching TV about food with commercials for more food. Food SA! Food SA! God damn it! እግዚአብሔር ይፍረድባቸው። አሜሪካ የሚለውን ቃል ቴክሳስ በሚለው ቢተካ ሌላ በተናገርከው ሁሉ እስማማለሁ። ሰዎችም ይህንን ተከትለው በደስታ ያጨበጭባሉ። I'm getting off this stuff. I'm back on statins, antidepressants, mood elevators, and useless vitamins. በማጠቃለያው ላይም ሆሜር ክብደታቸውን ወደ ቀድሞ ሁኔታ ለመመለስና ቅልጥፍናን ለማግኘት ወደ ቀድሞ ያመጋገብ ልምዳቸው እንዲመለሱ ለሁሉም ሰው ንግግር ያደርጋል። More experience addressing mobs. I am the last fat man in Springfield. While I can't see my feet, I can see something else. ሁሉም ወደ መደበኛው እየተመለሰ ማርጅም ኦተንቲክ መርፌ አይንን ለመሰወር የጎንዮሽ ጉዳትን የሚያስከትል እንደሆነ ትገልጻለች። በማጠቃለያው ላይም ሚስተር በርንስ ለሩሲያው ፕሬዝዳንት ፑቲን ወደፊት የሚደርስበትን ትዕይንት ጨምሮ ክብደታቸውን የሚመልሱ ግለሰቦች ሞንቴጅን አንድ በአንድ አሳይተዋል። እንግዲህ ሲምፕሰኖች ፑቲን ላይ ምን ሊፈጠር ነው? ምን እየነገሩ ነው? ወደፊት የምናየው ይሆናል። በዚህ ላይ ያላችሁን ሀሳብና አስተያየት ኮሜንት መስጫው ሳጥን ላይ ያስቀምጡልኝ።